ምንድነው እንደዚህ ተጠራጣሪ ያደረገሽ ብዬ እንዳልጠይቅሽ ሁሉንም ነገር አውቀዋለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። ነባሮች ደግሞ ላይክ እና ሸር ማድረጋችሁን አትርሱ። ስለምታደርጉልኝ አመሰግናለሁ። እና እሷን መጠርጠሬ ስህተት ነው? በፍጹም አይደለም። ታይ እንደዚህ ያለ ተስፋ መቁረጥ አንቺ አይጠበቅም። ተስፋ የማይቆርጥ እኮ የሚያጓጓ ህይወት ሲኖር ነው። ጽናት እንኳን ያህል ህይወት ባታጓጓሽ ያን አባትሽን ረሳሽው? ጽናቴ እሱማ ያልታደለ ነው። ለልጁ ሲል እድሜ ልኩን ሲለፋ እድሜውን ቢገፋም ልጁ ግን አርጋ አላኮራችሁም ትላለች ጽናቴ በጣም አዝናና ተከፍታ። እንግዲህ ጽናቴና ቤቲ ያው በጣም ሰጣ ገባ ውስጥ ገብተዋል። ጽናቴም ደግሞ እየቀናችባት ነው። አልታመመችም ነው እያለ ነው። አትሳሳች። የቤተሰብ ደስታ ማለት ልጆቹ ሲስቁ ማየት ነው። አይኔ እስቲ ያለቅስ እያደረ ጥርሴ ቢስቅ ምን ዋጋ አለው? ጽናቴ ቆይ ምንድን ነው እንደዚህ ቤትን እንዳትቀበይ ያደረገሽ ነገር? ክብሮሜ ምን አይነት ጥያቄ ነው? ጽናቴ ታውቂያለሽ፣ ቤቴ ምናልባት እንኳን ባትታመም አላማዋን እንድታሳካ እያደረግሻት እንደሆን ዴት አስበሽዋል? ያለ ጥፋቷ ኪራ ፊት እንደዛ አንቺ ስትጮሂባት በተዘዋዋሪ እሷን ለማጽናናት ሲጠጋት በተዘዋዋሪ ወደ እሷ እንዲቀርባት እያደረግሽ ነው ማለት ነው። ምንድን ማድረግ ነው ያለብኝ? ክብሩ ጽናቴ ልጅቷን እኮ ስራ ስላላወቅከው ነው። አሁንም ቢሆን በብልጠት እንጂ በጉልበት አትሂጂ። ልጅቷ ታማም እንደው እርጃትና በጊዜ አገግማ ከቤት እንድትወጣ ፍቀጅላት። ካልሆነም ተባባሪዋ እንድታደርግሽ አትፍቀጅላት። ክብሮሜ ቤቲ የእውነት ታማለች? አዎ፣ ሁኔታዋና የምትወስደው መድኃኒት አመሟን ያሳያል። ግን ደግሞ መድኃኒቱን በተደጋጋሚ በመውሰዳቸውም ሳያማቸው ሱስ ይሆንባቸዋል። እሺ በቃ ስላረጋጋኝ አመሰግናለሁ ጽናቴ። ቀለል ብሎኛል። ስላረጋጋኝ አመሰግናለሁ። አሁን ቀለል ብሎኛል ጽናቴ። ኧረ አይባልም። የወንድሜ ሚስት ካላረጋጋሁ ምን ጥቅም አለኝ ብለሽ ነው? እሺ አመሰግናለሁ። ለማንኛውም የነገርኩሽን አትርሺ። በልህ ሴት ሆኜ። እሺ በቃ እኔ ቤት ላውራት። ጽናቴ አረገኝ። ክብሩም እኮ እውነቱን ነው። እንደ ጨዋ ሴት እያደረጋት እኔን ብዙ ስህተት እያሰራች ነው። ጽናቴ አልጋዋ ላይ ጋደም ብላ እያለቀሰች መጣ እየሮጠ። ጽናቴ እናቴ መሆንሽ ነው የምታለቅሽው? ምንም መሆንሽ ነው የምታለቅሽው? ምን ብለሽ ታለቅሻለሽ? እንዳይ ቅፍ አድርጎ እናቴ እያሳለፍሽ ያለሽው ነገር እኮ በደንብ አውቀዋለሁ። እንግዲህ ግራ ግብት ብሏታል በጣም። አየ እኔ ሌላ ሰው እየሆንኩ ነው እያበድኩ ነው ማለቷ ይመስላል። እንግዲህ በጣም እየቀናች ነው። የቤት መታመምን አልተቀበለችውም ሙሉ በሙሉ ውሸቷን ነው የሚል አእምሮ ውስጥ እንዳለ ነው የሚያሳየው። ኪራም እንደዛ አትበየን ውድ አላት። እስቲ ሽዬ ነገር ያናድደኛል። እንደኛ እንደ መዳም ቅመሞች እየሆነች ነው ምስኪን። እስቲ ትንሽ ነገር ያናድደኛል፣ የሌለም ነገር እየጠረጠርኩኝ ነው እያለች እያለቀሰ ነው። ከፊት ለፊቷ ቁጭ ብሎ እሱም አይኗን እያየ እሷም አይኗን እየተያዩ እያጽናናት እየተጽናኑ እየነገረችው እያናገራት ነው። ታዲያ እንዴት ነው ሌላ ሰው ያልሆንኩት ትላለች። እንደዛ እኮ የምታደርጊው ከዚህ በፊት የደረሰብሽ እንዳይደርስብሽ ነው ግን ቢሆንም ውስጤ የሆነ አውሬ እንድትነሳ ይሰማኛል ትላለች። እንደዛ አትበይ፣ አንቺ መቼም እንደዛ አይነት ሰው አትሆኝም ይላል ኪራ። ግን እኮ
ክፉ ሆኛለሁ አለች። እንግዲህ በትናንትና በነበረው በድብ ካሜራ ቤት ሻወር እንድትወስድ አድርገው በድብ ካሜራ ቤትን ቀርጻታለች። ያ ደግሞ እየረበሻት ነው ያለው። እንግዲህ ጽናቴ ቤትን ራሱ ይቅር ማለት አልቻልኩም ትላለች። ምን አይነት ክፉና ጨካኝ እንዲሆንኩኝ ያሳያል ትላለች ቤትዬ። ይቅርታ ጽናቴ፣ እናቴ በቃሽ፣ እንደሱ አትበይ፣ ዝም በይ እናቴ በቃሽ፣ እንደሱ አትበይ፣ ዝም በይ። ግን እኮ ሚስት እናቴ አይባልም። በዛ አጋጣሚ ቅርታ አድርጉልኝና ማለት ነው ተተሳሳትኩ። ውዶችዬ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ለምታደርጉልኝ አመሰግናለሁ። ግን እስቲ ላይክ እና ሰብስክራይብ አድርጋችሁ አበርቱኝ። አዎ አበርቱኝ። ሲግድፍድፍ አድርጉሽ። ዋን እያባበሰች አላቅም ኪራ ግን እንግዳ የሆኑ ስሜቶችን እያስተናገድኩ ነው እያለች ነው። በጣም ይቅርታ እናቴ፣ እንደዚህ እንድትሆኝ እንደዚህ እንድታደርጊ ስላደረገ አንተ ምን አደረከኝ? ኪራ ቤትን ባላመጣኋት እንደ ሀለ ስሜት ውስጥ ባልገባሽ ነበር ይላል ኪራዬ። አንተም እኮ ሰው ነህ፣ ይሰማሃል። ያበላሸውን ህይወቷን ልታስተካክልላት ነው የሞከርከው ጽዬ ቀፍ አድርጎ። እናቴ በቃ እንደዚህ ያለ ስሜት እንድሰማሽ አልፈልግም፣ በቃ እንደዚህ ያለ ስሜት እንድሰማሽ አልፈልግም እያለ ነው ኪራ። ኪራዬ እሺ ግን በጣም ከፍቶኛል እወቅልኝ፣ በጣም ነው የከፋኝ እወቅልኝ። እኔን ይክፋኝ በቃ በማለት ግንባሯን የጽየን ግንባር ሳም አደረገላት። በቃ እኔን ይክፋኝ በማለት ሳብ አድርጎ ግንባሯን ሳም አደረገላት። ደስ ይላል። ሰው ሲከፋው እንደዚህ ግንባሩን ሳም የሚያደርግለት ሲያገኝና የሚያጽናናው ሲያገኝ በጣም ደስ ይላል። ባይዘው ይሄ ድራማ ደስ የሚልና አስተማሪም የሆነ ነው። ደስ ይላል። ላይክ እና ሰብስክራይብ ሼር እያደረጋችሁ እኛንም አበረታቱን። አዎ ሲከፋን ስናዝን ግንባራችንን የሚስመን የሚያጽናናን የሌለንን ድሃዎቹ ምስኪኖቹን ከቤተሰብ ከዘመድ ከሀገር ርቀን በሰው ቤት ያለነውን አበረታቱን። ስመጡ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ለምታደርጉ ደግሞ እግዚአብሔር ያክብርልኝ። እኔ አላምንም። ጽናትማ እንደዛ አታደርግም። የምሬን ነው። ሰኒሙች ጽናት በጣም ተናዳጅ ሰው ሆናለች። ሰኒሙች ጽናት በጣም ተናዳጅ ሰው ሆናለች ይላል። ቅድም እንግዲህ አጥናንቷት ነበረ። እባክህ ጽናት እንደውም ትዕግስተኛ ነች። ጽናት እንደውም ትዕግስተኛ ነች። ይሆን ግን ያችን ልጅ ሲኦል ልኬ እኔው ቅልንጦ ነበር እመገኘው ሰኒ ማለት ነው። እኔ ብሆን ግን ያችን ልጅ ሲኦል ልኬ እኔ ቅልንጦ ነበር እመገኘው አለች ሰኒ አለና ኧረ ተይ አንቺ ልጅ ተይ። ጉልበት እኮ ለሁሉም መፍትሄ አይሆንም። አንዳንድ ነገሮችን በጉልበት